ሰላም ውድና የተከበራችሁ የቲክቶክ ጓደኞቼ ማርያምን እንዴት ብዬ እንደምገልጸው አላቅምና አቡፋኖ ላይ የወጣው ነገር እኔ በጣም እንደ ዜጋ እንደ ሰው የሆነ የሚሰማችሁ ስሜት አለ አይደል? በጣም ተሰማኝ። ለምን እንደሆነ አላቅም። አቡፋኖ ሲናገር እኔ ሙሉን አልጨረስኩትምና የኔ አለ አይደለ የሰው ልጅ ያልፍልኛል ብሎ ከአንዱ ሀገር ሂዶ እኔ አቡፋኖን ሳውዲ ያላቀዋለሁኝና በሌላው መንገድ ሳይሆን እንዳለውም እሱ ዛሬ ላይ ሌላ ትቷል ያንን ነገርና በሱ ሳይሆን እኔ አቡፋኖን የምወደው የማከብረው ብዙ ሰዎች አንተ ቡና ቀጂ እንደዚህ ቡና ትቀዳለህ አንተ እንደዚህ ሲሉት በስራው ሲያሸማቅቁት እንደ አንድ ወንዶች ታህት ሙከይፍ ቁጭ ብሎ የሴት ብር አይበላም ነበረ። እውነት ጠንካራ ጀግና ለወንድሞቹ መሪ የሚሆን ወንድም ነው። በስራው ነው እኔ በስራው ነው የማውቀው፣ በስራው ነው የማደንቀውና አቡፋኖ ላይ የደረሰው ይሄ ደብዳቤ ከሀገር ለቀ ወጣ ማርያምን በጣም ተሰማኝ። መቤቴ በጣም ተሰማኝ። ለምን እንደሆነ እኔ ማለት ለምን የሰው ልጅ በሀገሩም ተሰዶ ሰው ሀገርም ያልፍልኛል ብሎ መጥቶ ተሰዶ ለምን እንዲደረግበታል? ለምን ተመርጦ ለምን አቡፋኖ ላይ ብቻ? እኔ እንጃ አላውቅም። በጣም ተሰምቶኛል። እንደኔ ትልልቅ ሀገር ያላችሁ ደግሞ የሆነ ነገር ብትሉለት ጥሩ ነው። እግዚአብሔር ለመልካም ነው። ደላሎች ሲደውል የነበረው ለተለያዩ ሰዎች እየደወለ መረጃ ሲሰበስብ የነበረው በላይቭ ቀጥታ ስርጭት ሰያው ወንድማችን ነበርና የምታስታውሱ ከሆነ ትናንትና በሰራሁላችሁ ቪዲዮ ሰይድ ወረባቦ የዱባይ ወንድማችን ቦና ከ6 ዓመት በፊት በድንገት በጥይት ተመቶ ነበር። ይህ ጥይት እስካሁን ድረስ ሳይወጣ በደረቱ ውስጥ ይገኛል። በዚህም ምክንያት የወንድማችን የቦና የጤና ሁኔታ እጅግ በጣም አሳሳቢ እየሆነ መጥቷል። በአስቸኳይም በሳርጀሪ ማስወጣት እንዳለበት የተነገረው ሲሆን ወንድማችን በቂ ሕክምና እንዲያገኝ የኛ ድጋፍ ያስፈልገዋል። የራሱን የባንክ አካውንት ከታች አስቀምጥላችኋለሁ። የአቅማችሁን ድጋፍ እንድታደርጉና ይህንን መልእክት ለሚያግዙ ሰዎች ሼር እና ኮፒ ሊንክ። እነዛ ባለሀብቶች ሳይመጡ እኮ እጣን እየተጫጫሱ ከጉቺ ቤት አይጠፉም። እግዚአብሔር በሚያውቀው ስለምናይ ጉቺ ቤት ጌማቸውን ጥለው ምን ሮጣው ነበር የሚመጡ ጉቺ ቤት። ጉቺ አላወቀችም በግናት ገስዋት ባላብ አረ ወርቅ ምን ችግር አለው እንዴ? ላንቺ ወርቅ ነው የሚገባሽ ብለው ወርቅ ሰጠውሻል ብለው ወርቅ አስመጣት። ለራሷ እኮ አትወስድም ይቺ በግ። ለራሷ እኮ ወርቁን መቀበል ትችላለች። ይሄው ወርቅ ብላ አንቀርቅባ ማሽቃበጥ የሆነ ነገር ሳርቹ አረ መልካም ሰዎች ናቸው እነሱ ደግ ናቸው ምናምን ትላለች ጉቺ። ማሽቃበጥ አረ አሪፍ ናቸው ምናምን ነው። አይመለከተኝም፣ ራሳቸው ይወቁት። ከዛ ምን ሆነ እናት እንዴ ጉቺ አቅም አላት አሉ። ጉቺ አሁን ብትቸገር የሚደርሱላት ሰዎች አሉ። ከዛ እሷን መስበር ነው። ትሰብራለህ። ጉቺ ከተሰበረች በኋላ ጀማ አላቸው እነሱ ጀማ በጣም የተጠናከረ ጀማ አላቸው። የተፈለገው ጉቺን መምታት ነው። ጉቺን ከሳራ ላበሻ ጋር ከሌሎችም ባለሀብቶች ጋር ማጣላት ነው። ዋናው ዓላማ ይሄ ነው። ያው ለፈረደበት አሁን ሰው መናገር ትታለች። በነገራችን ላይ ግን ቂም ይዛችኋል እናንተ። ያ ረቢ አላህ ረቢ አላህ ረቢ አላህ ረቢ አላህ ረቢ። እነሱስ ቂም ቢይዙ ኦኬ። የጉቺ ግን በጣም ከባድ ነው። ጉቺ በሷ እኮ ነው እግዚአብሔርን ጉቺ እኮ እንጀራ ይብላሹ። እሷ 3000 4000 ህዝቧን ተሸክመ አንቺ ቤት ቁጭ ብላ እስቲ ሙሉላት እያለች ጋላሪ ሙሉላት እያለች ጌም እያጫወተች እኛም እንልሻለን። በነገራችን ላይ ጌም ተጫወች፣ ጥሩ ምላስ አለሽ። ጉቺ እኮ አንቺ እኮ ጥሩ ምላስ እኮ አለሽ። ማንም እኮ ሳትጠጊ እኮ በራስሽ ማደግ የምትችይ ሴት ነበርሽ። ከድሮም ጀምሬ ይነግርሽ ነበር። የማንንም ጸብ ውስጥ መግባት የለብሽም፣ ፍቅር ውስጥ መግባት የለብሽም። አለቀ በቃ። በራስሽ መጫወት ትችያለሽ፣ በራስሽ ህዝቡን ማሳቅ ትችያለሽ። አፋችንን ከፍተን ነው የምናይሽ። ምንድነው እንደዚህ ገብተሽ በጥሩ ጊዜ ጓደኞችሽ የነበር ነው በጥሩ ጊዜ አብረሽ የነበር ነው እኮ ያስቀየምሽ ከኔ ጭምር ማለት ነው። ላንቺ ብዬ እኔ ራሴ ከስንቱ ጋር ተባልቼ አሪ ሲሪየስ
በጣም ነው የፈጠንሽው። ፈጥነሽ እንደወጣሽ ፈጥነሽ እንዳትወድቂ። እሱን ግን ለአንዴና ለመጨረሻ እነግርሻለሁ። አዋቂ የተሰበሰበም ምንም ያለም ገንዘብ ነገ በይ ይሰድበታል። ታውቂዋለሽ ገንዘብ እንዴት እንደሚጠፋ። አንዱ ጎረምሳ መጥቶ በአንዴ ስንት ብር ላስ እንደሚያደርግ ታውቂዋለሽ። ነገ ደግሞ አንዱን በገንዘብ የማትወጪው በሽታ ቢመጣብሽ ኪኒን መግዣ ነው የምታረጊው፣ ወይ ለእናትሽ ወይ ለአባትሽ ወይ ለልጆችሽ ወይ ለወንድሞች። ምክንያቱም የገንዘቡ አመጣጥ ንጹህ ስላልሆነ ሲጀምር ሁላችንም እናጭበረብራለን። ግን በዚህ መልኩ ሰውን እየገፉ የሰውን ውድቀት ትላንትና አብሮሽ ደግሞ ከሰው ጋር ልትጣይ ትችላለሽ። እኔ ማንም ለእኔ 5 ሳንቲም ቀለብም ሆነ አንድ አንበሳ ያወረድልኝ የለም። ግን የበላሽበት እጅ እንዳይጥልሽ ተጠንቀቂ። አይዞሽ ያሉ ቃላቶች፣ አይዞሽ ያሉ ቴሌፎኖች፣ ካጠገብሽ ነን ያሉ ብዙ ሰዎች አሉ። እሱ እንዳይጥልሽ። እኔ በጃኒ ማይቼሻለሁኝ፣ በቤታዩ ማይቼሻለሁኝ። ስማርትነትሽ ግን ለእንደዚህ መጥፎ ነገር መሆኑ ያናድዳል። ጥሩ አይደለም ሲሆን ሰውና ሰውን ማስታረቅ ነገሮችን ማብረድ እንጂ ዛሬ ከአንዱ ጋር ትለጠፊያለሽ፣ አንዱን ትሰድቢያለሽ፣ ነገ ከአንዱ ጋር ትለጠፊያለሽ። የምታውቁኝ እዚህ ጋር ታውቁኛላችሁ። ከአሁን በፊት ምን እንደነበረ ምን እንዳለ 6 ወር አይዴን ለማሰራት ከተጀመረ እስካሁን ድረስ ሰውየው አንድ ባላ ላይ እንኳን አላለኝም። እንደዛ ለምኜ ተሰድቤ ነበር። ለዛ ላይ እንዲህ ተብሎ ተሰድቤ አይዱ እንኳን አልተስተካከለም። በተለመነ ብር አልተስተካከለልኝም እስካሁን ድረስ። እንደዚህ ትሆኝበታለች፣ እንዴት ትሰሪበታለች፣ ልጨፍሪበት፣ ልዘንጭበት ተብዬማ ማለት ነው። ምክንያቱም ማንም እንደሌለኝ ስለሚያውቁ ታቆች ስለሌላቸው ብቸኛ መሆኔን ስለሚያውቁ የሆነ ተቆጭ አካል እንኳ ቢኖር ይኖርናል ብሎ ቢያስቡ ይህ ነገር አያርቁም ነበር። ግን እኔ ተቆጭ እቃ የሚያጥብ እና የሚያቀላ እቃ ምንድን ነው? ፕራይቬት ቤት ማለት ነው። እቃ የሚያጠብና የሚያቀላ ምንድን ነው? የሚያጠብ ነው። ካናይሲ ኦፕን አጌን ኖ የሚያጠብ አለ እንደሚሸጥ ስለማቅ ነው። አንዴ ክፍቱ ላንብበው። የሚያጠብ ነው ወይስ የሚያጠብ? እንዴ እኔ አይኔ ነው አማማም ነው አንቺና ምንም ላንብበበት። ከዛ የገዛ ካለ ወይ እቃ ካለ አምጪ በት። ለዚህ ማስረጃዋ በጣም ነው የምትሄድበት። አቡዬ ዶንት ሙቭ ዘ ፎን። እቃ የሚያጠብ